ሁራ ጉድ ሳይሰማ መስከረም አይጠባም ይላል ያገሬ ሰው። ዩክሬን 1400 የሚጠጉ አፍሪካውያኖች ለሩሲያ እየተዋጉ እንደሆነ መረጃው አለኝ ብላለች። ዓመታትን ባስቆጠረው የሩሲያና ዩክሬን ደም አፋሳሽ ጦርነት ውስጥ ያልታየ ያልተሰማ ጉድ አለ ቢባል ፀሐይ በደቡብ ትወጣለች ብሎ እንደማዋሸት ይቆጠራል። ለዚህም ይመስላል ከሰሞኑ የዩክሬን የውጭ ጉዳይ ሚኒስቴር 1400 የሚሆኑ አፍሪካውያን ገዳይ ቅጥረኞች ለሩሲያ ወግነው እየተዋጉ ነው ሲሉ በኤክስ ገጻቸው ላይ መረጃውን ያጋሩት። ሰላም እንደምን ቆይታችኋል ክቡራን አድማጮቻችን፣ ይህ ኤግሎ ኒውስ ነው። አብራችሁን ቆዩ። የዩክሬን የውጭ ጉዳይ ሚኒስቴር ሩሲያ የጦርነት አቅሟን ለማጠናከር ስትል ከአፍሪካ ሀገራት የተወጣጡ ምልምሎችን ወደ ራስን ማጥፊያ ወታደራዊ ኮንትራት እያስገባቻቸው ነው ሲሉ ተናግረዋል። በዚህ ንግግሯ የራሷ አሮባት የሰው ታማስላለች ይሏትን የሆነችው ዩክሬን 2000 የሚጠጉ የፈረንሳይ ወታደሮች እሷን ለማገዝ ከፖላንድ ድንበር አቅራቢያ ላይ መስፈራቸው መነገሩ ገና ሳምንት ሳይሆነው ዛሬ ሩሲያን በዚህ መንገድ መውቀሷ አጃይብ አሰኝቷል። የሆነ ሆነና ጎመን በጤና እንዲሉ አበው የዩክሬን የውጭ ጉዳይ ሚኒስቴር አንድሪ ሲቢሃ በጤና የሚመለሱ አልሆኑም። ምክንያቱም ደግሞ ከ36 የአፍሪካ ሀገራት የተወጣጡ 1400 የሚበልጡ ሰዎች ሩሲያ ከዩክሬን ጋር የምታደርገውን ጦርነት በአጋዥነት ለሩሲያ ወግነው እየተዋጉ እንደሆነ ገልጸው መንግስታት ዜጎቻቸውን በፍጥነት ከእንደዚህ አይነቱ አደገኛ ጦርነት እንዲያስወጡ አስጠንቅቀዋል። የውጭ ጉዳይ ሚኒስቴሩ አንድሪ ሲቢሃ አክለውም ሞስኮ አፍሪካውያንን ወደ ጦርነቱ እንዲቀላቀሉና ከሞት ፍርድ ጋር እኩል የሆነ ወታደራዊ ኮንትራቶችን ማፈራረሟ ኃላፊነት የጎደለው ተግባር ነው ሲሉ ከሰዋታል። የውጭ ጉዳይ ሚኒስቴሩ በሩሲያ ጦር ውስጥ ያሉ የውጭ ዜጎች አሳዛኝ ዕጣ ፈንታ አላቸው፣ አብዛኞቹ ወዲያውኑ የስጋ መፍጫ ወደሚባሉት አደገኛ የጦር ቀጠናዎች ይላካሉ፣ በፍጥነትም ይገደላሉ ሲሉ በኤክስ ገጻቸው ላይ አስፍረዋል። ከበሰበሱ ዝናብ አይፈሩ እንዲሉ ሆነና አንዴ ከጀመርኩትማ ጉዳችሁን እንኳ ያሉት ሚኒስቴሩ ሩሲያ በገንዘብ እያማለለች አታላውል በማስፈረም እነኚህን ምስኪን አፍሪካውያኖች ለሞት ተማግዳቸዋለች። አብዛኞቹ ደግሞ ከአንድ ወር በላይ እንኳን በህይወት የመቆየት እድል አይኖራቸውም ብለዋል። ከወደ ደቡብ አፍሪካ በኩል ደግሞ በተሰማው ዜና 17 ዜጎቼ እንዴት ከቅጥረኛ ቡድኖች ጋር ግንኙነት እንደፈጠሩ እየመረመሩ ነው፣ በፍጥነትም ወደ ሀገራቸው እንዲመለሱ አስቸኳይ ጥሪ ያቀርባለሁ ስትል ምን ነው በእንቁላሉ ጊዜ በቀጣኋችሁ ኖሮ እንዲህ ባልተዋረዱ ያለች ያስመሰለባትን መግለጫ ደቡብ አፍሪካ በፕሬዝዳንቷ ቃል አቀባይ በኩል አሰምታለች። ይህም ነገር ታዲያ ዩክሬንም ሐቃላት እሳት በሌለበት ጭስ ከየት ይመጣል? ደቡብ አፍሪካ ካመነችማ እውነትም አፍሪካውያኖች ሆብዬ መጣለው ሆብዬ በድል ጥንትም ያባቴ ነው ዩክሬንን መግደል ብለው ለሩሲያ መወገናቸውን አሳብቆባቸዋል ተብሏል። አታምጣው ስለው አምጥቶ ቆልለው ወይንም ደግሞ ለግሩ የቀፈፈው ለቂጡ ተረፈው እንዲለው ያገሬ ሰው የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ በ20 እና በ39 ዓመት መካከል ያሉ ደቡብ አፍሪካን ወንዶች በቅጥረኛ ኃይሎች ተታለው አዋጭ በሆነ የሥራው ሰበብ ተወስደው በዩክሬን ዶንባስ አካባቢ እንደታሰሩ አስታውቀዋል። በተጨማሪም የዘሬ ያንዘርዝረኝ ለዛሮች ያልሆንኩኝ ለባንቆሜ ልገኝ ያሉት ዜጎቿ በሩሲያ ዩክሬን ጦርነት ላይ የተሳተፉ እንዳሉ የኬንያው ፕሬዝዳንት ዊሊያም ሩቶ አርብ ዕለት በማህበራዊ ሚዲያ ላይ ባወጡት ጽሑፋቸው አጋርተዋል። አክለውም ታዲያ ፕሬዝዳንቱ ሲናገሩ ከዩክሬኑ ፕሬዝዳንት ቮሎዶሚር ዜሌንስኪ ጋር በዩክሬን ውስጥ በህገ ወጥ መንገድ የተመለመሉትን ወጣት ኬንያውያን ማነጋገራቸውንና እንዲህ ያሉ ስራዎች ስለሚያስከትሉት አደጋ ግንዛቤን ለማሳደግ ከዩክሬኖች ጋር ተስማምተናል ብለዋል። ሩቶ የዩክሬን አቻቸውን በዩክሬን እስር ቤት ያለ ማንኛውም ኬንያዊ ዜጋ እንዲፈታላቸው መጠየቃቸውንም ተናግረው የዩክሬኑ ፕሬዝዳንትን መስማማታቸውን የተገለጸው የዩክሬን ባለስልጣናት ሩሲያ ከውጭ የሚመጡ ተዋጊዎችን ተመለምላለች የሚሉት በዚህ ብቻ አይደለም። በነሐሴ ወር ዜሌንስኪ በካርኪቭ ክልል የድንበር ከተማ ሉቻንስክ አቅራቢያ የሚዋጉ የሩሲያ ወታደሮች ከቻይና፣ ከታጂኪስታን፣ ከኡዝቤኪስታን፣ ከፓኪስታን እና ከበርካታ የአፍሪካ ሀገራት ቅጥረኞችን እንደሚያካትቱና ወደ ጦርነቱ እንደሚያሰልፉ ነው የተናገሩ። ይህንን ወቀሳ የሰማችው ፓኪስታን ግን አረነሽቴ የምን መቀጣጠፍ ነው ይሄ መሰረተ ቢስ ወሬ ነው ስትል የዩክሬንን ወቀሳ አጣጥላባታለች። ሲያልፍም አይነካካኝ ብላለች። ነገር ግን ማምሻውን የዩክሬኑ ኬቭ ኢንዲፔንደንት የዜና ማሰራጫ እንደዘገበው ገና ምኑ ተይዞ ማን አለኛን ተባብሮ ያላጠቃን ንገሩኝ ካላችሁማ ይሄው ገና በመቶዎች የሚቆጠሩ ቻይና ዜጎች ለሩሲያ የተዋጉ ነው ሲሉም ተናግረዋል። ባሳለፍነው ጥቅምት ወር ኬቭ ኢንዲፔንደንት እንዲሁ በአደንዛዥ ክስ የ7 ዓመት እስራት እንዳይቀጣ ከሩሲያ ጦር ጋር የተቀላቀለ የ22 ዓመት የህንድ ዜጋም መያዙንም ዘግቧል። በሪፖርቶቹ መሰረት ብዙ የውጭ ምልምሎች ከፍተኛ ደሞዝ እንደሚከፈላቸው እየተታለሉ ወይንም ደግሞ ቃል እየተጋባላቸው ጭምር እንደሚዘምቱ ነው የተነገረው። በተጨማሪም ደግሞ ዩክሬን በሩሲያ ውስጥ ከሚገኙ የውጭ ተዋጊዎች መካከል ትልቁ ቡድን ገና በቅርቡ ከኩባ ሊመጣ እንደሚችል ታምናለች። እስከ 20,000 ኩባውያን ቅጥረኞች ተመልምለዋል፣ በቅርቡም ከሩሲያ ጦር ጋር ይቀላቀላሉ ማለቷን ኬቭ ኢንዲፔንደንስን ዋቢ አድርጎ አልጀዚራ ነው የዘገበው።
እኛም ይሄንን ሰምተን ችግር እንደ ዳቢሎስ ካንዱ ጫፍ ወደ አንዱ ጫፍ ለሚያራውጠው የአፍሪካ ህዝብ የሊቢያ ሐሩርና በረሃ አነሰውና የሰሜን በረዶ ክምር ውስጥ እንደገና ዛፍ ተሰግስጎ በሰው ቤት ጦርነት እስከመማገድ መድረሱ አጃኢብ አሰኝቶናል። ይህንን ለሩሲያ ተደርበው ወጉኝ የሚለውን ዜና ኬንያና ደቡብ አፍሪካኖች የተቀበሉት ቢሆንም ከአፍሪካ ውጭ ግን ያሉት ሀገራቶች ዩክሬንን እዚያው በጸበለሽ አትቀሳፈጪ፣ እኛ የምናውቅልሽ ነገር የለም ሲሉ መደመጣቸውን የተዘገበው። ዘገባውን ያቀረበላችሁ ኤግሎ ኒውስ ነው። ተጨማሪ ትኩስ ፈጣንና ታማኝ መረጃዎችን እንድናቀርብላችሁ ቻናላችንን ላይክ፣ ኮሜንት እንደዚሁም ደግሞ ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰቦቻችን እንድትሆኑ እንጠይቃችኋለን። መልካም ጊዜ ይሁንላችሁ።